ሱ ማና ሱ ባለው እድሜህ ስንት ነው? እድሜህ 12 እንጂ ያባዛ አይደለም። እሺ የማንን ዘፈን ነው የምትዘፍነው? የቴዲ ጮክ በለኝ። የቴዲ እሺ ቀጥል። እኔ ሲለኝ ጓደኛ ባይተዋር ነኝ ብቸኛ እኔ አልሻም ሰው ለምኔ ከኔ ወዲያ ለኔ እኔ ሲለኝ ጓደኛ ባይተዋር ነኝ ብቸኛ እኔ አልሻም ሰው ለምኔ ከኔ ወዲያ ለኔ ይበጀኛል ብዬ ሰው አመኝ ነበር ከመሸላይ ገኝ ወዳጅና ጀንበር ባዘን በመከራ መች አብሮ ይዘልቃል ጊዜ ገፋ ወዳጅ ቀናይቶ ይርዳው ባደረገኝ አርፎና ጅራፉ እጁማ ያውጣኝ ከሰፊው መዳፉ ሰጡት ጉትተኛ እንደ በሬዎቹ በጓጓቼ በቡኛ ፉጨት የማውቹ ዛሬማ ባለው አትወርድም አታርስም አትወርድም ከርሻ ገዝተዋል ነፍሰቦትህ በፈጠረ የልቤን ነግሬ እፎይ እንድልበት ልዋል ከእንቅልፍ የገፋ አርገኝ አንገቴ ይረፍ በትከሻ 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 እንዴት ለፊት እንኳን ካሜራ ላይ ፊት ሆነሽ መስፈኑ ላይ ሁሉ እየፈራሽ ነው ያለው። መፍራት ውስጥ ደግሞ ማስተማማኝ ድምጽ አይኖርም። ስለዚህ ሙሉ ድምጽሽ የተጠቀምሽ አልመሰለኝም። ደግሞ በአግባቡ የዘፈንሽበት ሁኔታ ብዙ አልታየኝም። እንደው ያለ ስሜ ስም ሲሰጠኝ ኑሮ በየደረሰበት ሲያጋጥለኝ ዞሮ እንዲነች እንዲያነች ሲለኝ መክረም አንሱ አይናውጥቶ መታ ደሞ ተመልሶ ተመልሶ ያውራ ጀመረ አንጃና ግራንጃ የዘንድሮ ደሞ የታየውን እንጃ 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 አስገባችኝ አለ አሳዝኖኝ ሄዱ ዩራት ካሜን በአንድ ጀንበር ንዱ 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 ራሱ በደሎ ራሱ አለቀሰ ባሉ ባልታ ፈረስ ሀገር ያደረሰ ራሱ በደሎ ራሱ አለቀሰ ባሉ ባልታ ፈረስ ሀገር ያደረሰ ወንድሴ ወንድ እሺ የማንን የምትጫወትልን? ቴዲ አፍሮ። እሺ ቀጥል። ዳላክ ላይ ለስራ ቤቴን ቁርጡኗል መለየቴ ትንሽ እንትን አርክ ተረጋግተህ ጥሩ ስለሆነ ጅምርህ ደስ ስላለን ነው። ሌላ ዘፈን ቀየርና እስቲ ለስራስ ለማንችል ነው ዳላክ ቤቷል። እስቲ ዘና ብለህ ሌላ ዘፈን ዝም ስል እንዳይከፋኝ አጽናንተሽ ላትከጂ ላትለይኝ ቃል ገብተሽ የእውነት የፍቅር ቃል አንቺው ነሽ
ነሽ የእውነት የፍቅር ቃል አንቺው ነሽ በማይክ ንገሪና የሺማ ደመላሽ የሰው ልጅ ክቡር ሰው መሆነ ክቡር ሰው ሞቷል ሰው ሊያድን ሰው ሊያከብር በጀግንነት በፍቅር በክብር ተጠርቶ በክብር ይሄዳል ሰው ሊኖር ሰው ሞቶ የተሰጠኝ ሕይወት ዛሬ በነፃነት ሰው ተከፍሎበታል ከደምና ከአጥንት ስንት ወገን ወደቀ በነፃነት ምድር ትናገር አድዋ ትናገር ተመስከር ትናገር የምወደው ነገር ሁሉ ተደራርበው ብሱ ነው እንደ መጀመሪያ ዙር እንደ መጀመሪያ ዙር ጥሩ ነው አለሽ አለቀ እሱም አለ እኔም አለ አሸንፋለሁ ዝም በሉ አሸንፋለሁ ዝም በሉ ነው የምትላችሁ እሺ ለራስሽ የሰጠሽው ግምት ጥሩ ነው አሸንፋለሁ ብለሽ መነሳት ማንንም ሰው የሚሰራውን ነገር እንዲህ ብሎ ቢጀምር ጥሩ ነው ብዬ አስባለሁ ቢሆንም ባይሆንም እስቲ ለፈንዝፈኝ ያቦነሽ አዎ ምንም ችግር የለውም ግን ቆይ ምንም ያስፈራ ነገር አለ ምንድነው የሚያስፈራሽ ነገር የሰው አይን ከባድ ነው እሺ ሁላችሁም አይናችሁን ጨፍኑላት ተረጋግተሽ ቀስ ብለሽ አቅ ጀምሪ እሺ ባህልን ያደኩበትን እኔ ወደዋለው ባህሉ ወጎን ያገሬን ድነስ ያገሬን እኔ ወደዋለው ባህሉ ወጎን እንጫወት ተጫወቱ ባገሬ ወጋድባር በባህል ልምዳችን ባገሬ ወጋድባር በባህል ልምዳችን ድሪና ግቶ አልቦ ብራባ የቀዩ አድባር መስቀል ፋሲካ ገና ጥምቀቱ ባንቺ አምላክ ዛሬ ስታሸንፍ ያለሽ ምን ደኔ ተኛ ክፍል ተማሪ ነህ 11 እሺ እድሜውን የጠየቅኩት መስሎት ነው ስንት ዓመት ነው ዳዊት 15 የትምህርት ደረጃ 11ኛ ክፍል ነው እሺ እኔ ነኝ የተሳሳትኩት ይቅርታ የኔ ቆንጆ የኔ ቆንጆ የኔ ነሽ ወይ ልምጣል ከተልሽ ወይ መቶ ሰው ቢሰለፍ አንቺን የማይመስል ፍቅር ነው ህመም ነው በይ እስኪ ንገሪ አንቺን ባየሁበት ሌላ ልታያለ ጠረጠርኩት ልቤን ተነካው መሰለ በወር በ15 ቀን ከሆነ ነገሩ ሳላይሽ አልቀርም የታየኝ ችግሩ
ሰውነት የከሳ ልቤም ተጨነቀ ናፍቆቴ ማለጣም ፍቅሬም አላለቀ ፍቅሬም አላለቀ የኔ ቆንጆ የኔ ሸጋ ቁጭ ብለሽ ናውጋ የኔ ቆንጆ የኔ ነሽ ሆይ ልምጣ ልከተልሽ ሆይ በጣም ከአቅሙ በላይ ደስ የሚል ድምጽ ነው ያለው ብዬ ነው እኔ የማስበው። ወፍራም ድምጽ መለማመድ አለብህ ከቀጭኑ ይልቅ። ምክንያቱም ቀጭን ድምጽ ጥሩ አድርገህ ስለምትጫወት ወፍራም ስለሚከብድህ የሚከብድህን ማስተካከል አለብህ። ወደፊት በጣም ታዋቂ ድምጻዊ መሆን ከሆነ አላማህ ወፍራም ድምጽ መለማመድ አለብህ። ሌላው ይሄ ከቅኝት አልፎ አልፎ የምትለቀው ይታወቃል አይደለ? መጀመሪያ ላይ ስትጀምር የሚወጣውን ድምጽ በደንብ ብለኸው ነበረ። በኋላ ላይ ግን ከቅኝቱ ትንሽ ወጣ ወጣ እያልክ ወደ ላይ ሄድክና መጨረሻ ላይ ቀጭኑ ድምጽ ከብዶሃል አይደለ? ወደ ላይ እየገፋ ስለሄድክ ነው። ሜጀሩን እየቀየርክ ስለሄድክ ነው። ወይም ደግሞ ኪ የምንለው ነገር እሺ፣ እሱን ነገር አካባቢ ውስጥ ካለ የሙዚቃ ባለሙያተኛ ጋር ምንድነው ችግሬ፣ እንዴት ከቅኝት ላልወጣ እችላለሁ፣ እንዴት አድርጌ ወፍራም ድምጽ መለማመድ እችላለሁ የሚለውን ከባለሙያተኛ ጋር ብትለማመድ ጥሩ ነው ብዬ ነው የማስበው። ያተነፋፈስ ችግር ወይም ትንፋሽ አያያዝ ላይ በጣም ችግር እንዳለብህ ያለውኝ ወደ ዝቅተኛ ድምጾች የሺ እንዳለችህ በጣም የወረዱ ድምጾችን አሳምሮ የመጫወት ችግርም አለ። የላይኛውም ቢሆን ያን ያህል ከጭንቀት የጸዳ አይደለም። ጭንቀት አለበት። የላይኛዎቹ የሃይ ፒች የምንለው ድምጽም እሱም ቢሆን ችግር ያለበት ነው። ኢትዮጵያዊ ጥሩ ቅላጼ ጥሩ አዘፋፈን ሰምቻለሁ ላለሁኝ በኔ በኩል ቆንጆ አሰራር ነው። እነዚህ ነገሮች ግን መስተካከል አለባቸው። በተለይ የትንፋሽ አያያዝህ ረጅም ድምጾች ይዘህ መቆየት አትችልም አሁን ሳይ። ስለዚህ ቁርጥ ቁርጥ እያረክ ነው የምትሄደው። እነዚህን አስተካክለ ከመጣ ለቀጣዩ ጊዜ ጥሩ ተወዳዳሪ ትሆናለህ ብለን ተስፋ እናደርጋለን። የዚህን ዙር ይመጥናል።